Everybody heard those names for years as they built this horribly destructive enterprise. Our objective was the destruction ኢራንን የመክበብ አደገኛው አካሄድ በረሃብና በችግር ሊበቀሏት ነው። ያችን ፋርሳይት ሀገር ለማሽመድመድ በነጩ ቤተ መንግስት አለቆች የሚደረገው ሽቅድድም ዛሬም እንደቀጠለ ነው። ያለህ የሌለ ጦራቸውን ወደ ቀጠናው አዝምተው ወይ እንደ 2003 ኢራቅ ወይም እንደ 2011 ሊቢያ አሊያም እንደ 2025 ቬንዙዌላ እናረጋታለን ቢሉም የፋርስ ህዝቦች ግን የሚቀመሱ አልሆኑላቸውም። አሁን ደግሞ ሌላ ዘዴ ነው ያሉትን ፕሬዝዳንት ዶናልድ ትራምፕ ይዞ ብቅ ማለታቸው ተሰምቷል። ይህም አገር ኢራንን ሙሉ በሙሉ በመክበብ ወጪና ገቢ እንዳይኖር ለማድረግ የታለመ ስለመሆኑም እየተነገረ ይገኛል። በአየር ጥቃት ብቻ ኢራንን ማሸነፍ እንደማይቻል ጠንቅቀው የተረዱት የአሜሪካው ጦር ጠቢባን እግረኛ ጦር ወደ ኢራን ማስገባትም መቅሰፍታዊ አደጋ እንደሚያስከትልባቸው በመረዳታቸው አሁን ላይ ወደ ኢኮኖሚ ጦርነት ለመሸጋገር ተገደዋል። ከሰሞኑ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ብቻም ሳይሆን ከኢራን ጋር የንግድ ልውውጥ በሚያደርጉ ሀገራት ላይ ግዙፍ የኢኮኖሚ ማዕቀብ እንደሚያዘንቡ እያስጠነቀቁ የሚገኙ ሲሆን አሁን ደግሞ ኢራንን መፈናፈኛ የማሳጣት ስልታዊ ዘመቻ እንደሚያደርጉ ታውቋል። ይህ ለኢራንም ለጎረቤቶቿም አደጋ ነው እየተባለ ይገኛል። ኢራናውያን ለማስራብና ችግር ውስጥ ለመክተት የሚደረግ አካሄድ። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቻችን፣ በአሜሪካ በኢራን ላይ ለመተግበር ያቀደችውን ከበባና የኢራንን ምላሽ እንዲሁም የኢኮኖሚ እጣ ፋንታ በዝርዝር እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አዲስ ደረጃ እስከ ቪዲዮ ፍጻሜ አብራችሁ ቆያለሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩ። ኢራንን መፈናፈኛ ማሳጣት አዲሱ የአሜሪካኖች ስትራቴጂ። የአሜሪካና የእስራኤል ባለስልጣናት በኢራን ላይ የምድር ላይ ማዕቀብና እገዳ የመጣል ሐሳብ እያነሱ መሆኑ ተሰምቷል። የእርምጃ የአገሪቱን የምግብ ኃይልና ሌሎች የህልውና መሰረት የሆኑ አቅርቦቶችን ሙሉ በሙሉ የሚያስተጓጉል ነው። ነገር ግን ይህን እቅድ እውን ለማድረግ እንደ ኢራቅ፣ ቱርክ፣ ፓኪስታን፣ አፍጋኒስታን፣ ቱርክሜኒስታን እና አዘርባይጃን፣ አርሜኒያ የመሳሰሉትን የኢራን ጎረቤቶች ሙሉ ትብብር የሚጠይቅ በመሆኑ ተግባራዊነቱ እጅግ የራቀ ህልም ሆኖ ይታያል። አሜሪካ በኢራን ላይ የጣለችው የኢኮኖሚ ጫና ቻይና እንደግፍና ከጎኗ እንድትቆም ጥሪ ያቀርባለች። ይህም ዋሽንግተን በመካከለኛው ምስራቅ ያለውን ግጭት ለማስቆም ከወታደራዊ እርምጃ ይልቅ ወደ ኢኮኖሚ ማዕቀብ ያደረገችው የፖሊሲ ለውጥ አካል እንደሆነ ተገልጿል። የአሜሪካ የገንዘብ ሚኒስቴር ይህን ጥሪ ያቀረበው በሚቀጥለው ሳምንት በቴህራን ላይ አዲስ ማዕቀብን ይፋ ለማድረግ በዘጋጀበት ወቅት ነው። የአሜሪካ በኢራን ላይ ከፍተኛ ኢኮኖሚ ተጽዕኖ ካላት ቻይና ድጋፍ ብትፈልግም የሁለቱ አገራት መሪዎች በሚቀጥለው ወር ከሚያደርጉት ስብሰባ በፊት ባለ ውጥረት ምክንያት ጥሪው በስጋት ታይቷል። የቻይና የውጭ ጉዳይ ሚኒስትር በበኩሉ በማዕቀብ ጫና በአሜሪካና የኢራን ግጭት እንደማይፈታ በመግለጽ ዋሽንግተን በኢራን ላይ የምታደርገውን ዘመቻ በጥርጣሬ እንደምታየው አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ሰርጥ የአሜሪካ ግዛት መሆኑን በድጋሚ በትሩዝ ሶሻል ሚዲያ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቋል። ትራምፕ የቀጠናውን ካርታ የሚያሳይ ምስል ያጋሩ ሲሆን በምስሉ ላይ የሆርሙዝ ስትሬት በክብ ተከቦ ከስር አዲሱ የአሜሪካ ግዛት የሚል ጽሑፍ ሰፍሮበታል። ይህን የትራምፕ መልእክት የወጣው በደቡብ ካሮላይና ግዛት በሚገኝ መርችል በተካሄደ የህዝብ ሰልፍ ላይ ተገኝቶ በአሁኑ ሰዓት የሆርሙዝ ስትሬትን እንደ አሜሪካ ግዛት ነው የሚቆጥሩ በማለት ንግግር ባደረጉ ማግስት ነው። ከዚህ ቀደምም በተመሳሳይ መልኩ ካርታውን በማህበራዊ ትስስር ገጻቸው ላይ አጋርተውት ነበር። በአሁኑ ወቅት በአሜሪካና በኢራን መካከል ባለው ውጥረት ምክንያት አሜሪካ በባህረ ሰላጤው ላይ የባህር ላይ እገዳ ጣለች ሲሆን ትራምፕ ይህንን መነሻ በማድረግ አገራቸው በውሃ መስመሩ ላይ ቁጥጥርን እንዳላት በማሳየት ንግግራቸውን ቀጥለውበታል። አሜሪካ በኢራን ላይ የምታደርገው ጫና በማጠናከር ላይ ያለች ዩኤስኤስ ጆርጅ ዋሽንግተን አውሮፓን ሸካሚ ጦር መርከብ በሐረብ ባህር ላይ ከሰሞኑ መግባቱ የሚታወስ ነው። የአሜሪካ የባህር ኃይል የኤስኤስ ጆርጅ ዋሽንግተን የተሰኘው ግዙፍ የአውሮፕላን ተሸካሚ መርከብ በሐረብ ባህር ስምሪ ላይ ከሚገኙ አሜሪካ ጦር ኃይሎች ጋር እንዲቀላቀሉ አድርጋለች። እርምጃው ዋሽንግተን በቴህራን ላይ አዲስና ጠንካራ ኢኮኖሚ ጫና ለማሳደር በመዘጋጀት ላይ ባለችበት ወቅት የተወሰደ ነው። መርከቧ ከ250 ቀናት በላይ በስምሪ ላይ ቆየችውንና ከኢራን ግጭት ጋር ተያይዞ የአሜሪካ ወታደራዊ እንቅስቃሴ ስትደግፍ የነበረችው ዩኤስኤስ አብርሃም ሊንከን ትተካለች ተብሎ ይጠበቃል። በሌላ በኩል የአሜሪካ ፋይናንስ ሚኒስትር ስኮት ቤሴንት በአሜሪካ ታሪክ ውስጥ እጅግ ጠንካራ ያሉት ማዕቀብ ዝግጅት የኢራን የዘይት ገቢና ዓለም አቀፍ ንግድ መላሸቅ ያላመደ መሆኑ ተገልጿል። የዩኤስኤስ ጆርጅ ዋሽንግተን መድረስና የታቀዱ የማዕቀብ ዘመቻ በአሜሪካ በክልሉ ወታደራዊ ዝግጅቷን በማጠናከርና በኢኮኖሚ
የኢኮኖሚ ማዕቀብ ኢራንን የምትከተለውን ሁለት አቅጣጫዊ ስትራቴጂ የማያሳይ ነው ተብሏል። እርምጃ የተወሰደው በሆርሙዝ ያለ የንግድ መስመር ማስተጓጎል በቀጠለበት፣ የዘይት ጭነቶች በከፍተኛ ሁኔታ በቀነሱበትና የባህር ላይ ደህንነት ስጋ ባለበት ወቅት በመሆኑ ሁለቱ ሀገራት መካከል ያለውን ፍጥጫ የበለጠ ሊያበሳጨው እንደሚችል ተገምቷል። የኢራን ምላሽ ኢራን አጎራባች ሀገራት ከአሜሪካ ጋር ከተባበሩ የነዳጅ መስመሩን ሙሉ በሙሉ ለመዝጋት ትችላለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ በከፈተው የኢኮኖሚ ጦርነትና ማዕቀብ ላይ ማንኛውም አጎራባች ሀገር ከተሳተፈ በፋርስ የባህር ወሽመጥ በኩል አንዲትም ነጠብጣብ ነዳጅ እንኳን አሳልፎ አለመደራደርን ኢራን ይፋ አድርጋለች። ይህ ጠንካራ ዛቻ በዓለም አቀፍ የነዳጅ ገበያና በአቅርቦት ወሰን ሰንሰለት ላይ ከፍተኛ ስጋት የፈጠረ ሲሆን በቀጠናው አዲስ ኢኮኖሚ ድንጋጤ ሊያስከትል እንደሚችል ተገምቷል። ቴህራን ፈቃድ ያላገኙ ነዳጅ መርከቦችን እንደምታጠቃ በመዛቷ በሆርሙዝ በኩል የሚያልፍ ነዳጅ እንደቆመ ሲሆን የአገሪቱ ምጣኔ ሀብት በተደጋጋሚ ማዕቀብ የተነሳ ከፍተኛ ጫና ውስጥ ነው። የአሜሪካው ገንዘብ ሚኒስትር ስኮት ቤንሴንት በኢራን ላይ በታሪክ ታይቶ የማይታወቅ ጠንካራ ማዕቀብ ለመጣል ከዛቱ በኋላ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደተናገሩት አሜሪካ በቅርቡ ልጥላቸው ያሰበቻቸው አዳዲስ የኢኮኖሚ ማዕቀቦች በተባበሩት መንግስታት ድርጅት ውስጥ ባሉ ሁሉም ሉዓላዊ አባል ሀገራት ላይ የድንበር ሻጋሪ የበላይነት የመጫን ሙከራ ናቸው ብለዋል። እነዚህ አይነት ሶስተኛ ሀገር ላይ የሚጣሉ ማዕቀቦች በዓለም አቀፍ ሕግ ውስጥ ምንም አይነት መሰረት የላቸውም ሲሉ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞሰር ረዛኢ በበኩላቸው ቴህራን አሜሪካን በሚረዱ ሀገራት ላይ ጥቃት እንደምትሰነዝር ለሀገሪቱ ቴሌቪዥን ተናግረዋል። ረዛኢ በአቅራቢያችን የሚገኙ ሀገራቱን ለአሜሪካን ኢኮኖሚ ጦርነት እንዳይቀላቀሉ እያሳሰብን ነው፣ አለበለዚያ እንደ ጠላት እንቆጥራቸዋለን ብለዋል። ለኢራን ማንኛውም አይነት ድጋፍ ለሚሰጥ አገር ኢኮኖሚያዊ መዘዞች እንደሚያጋጥሙት ያስጠነቀቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በግጭት ውስጥ ምን እንደሚከሰት የተካተለች መሆኗን ተናግረዋል። ትራምፕ ስለ ኢራን ሲናገሩ ከስምምነት ላይ መድረስ በብርቱ ይፈልጋሉ፣ ነገር ግን እኔ እምነት ትክክለኛው ስምምነት ለመፈረም ዝግጁ አይደሉም ብለዋል። ሙሉ ጦርነት ውስጥ ነን ያሉት የኢራኑ ፕሬዝዳንት የኢራኑ ፕሬዝዳንት መርሰድ ፔሽክሪያን የአገሪቱ መገናኛ ብዙሃን የሆነው አርማና ባስተላለፈው ንግግራቸው ላይ ሙሉ የምጣኔ ሀብት የወታደራዊና የደህንነት ጦርነት ውስጥ እንገኛለን ብለዋል። መንግስት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረው ተናግረዋል። ትራምፕ በኢራን ላይ እጅግ ከባድ ወይም እጅግ አስከፊ ማዕቀብን እንደሚጥሉ በቀላሉ ይናገራሉ ያሉ ፔሽክሪያን ተራራን ያቻልነው ጦርነት ውስጥ ጸንታ በመቆም የኢራንን ሕዝብ ለማገልገል እየጣረች መሆኑን አክለዋል። ጠላት ኢራን ከወደቀች እንደ ቬንዙዌላ እንደምትሆን ገምግሞ ነበር። ይህ አለመከሰቱ ብቻ ሳይሆን በታጋይነቷ በአንድነቷና በመተባበሯ ለምን ያስደነቀች ሀያል ሆናለች ሲሉ ፕሬዝዳንቱ ተናግረዋል። ቴህራን ክፍፍልን፣ ግጭትንና ራስ ወዳድነትን ለማስወገድ በሙሉ ኃይሉ እየሰራች ነው ብለዋል። ኢራንና አሜሪካ በሰኔ ወር በፓኪስታንና በኳታር አማካኝነት የመግባቢያ ስምምነት ተፈራርመዋል። ስምምነቱ በየካቲት ወር የተጀመረውን ጦርነት አስወግዶ የመጨረሻውን ስምምነት ለማሳካት ያለመ ነበር። ከዚያን ጊዜ ጀምሮ ለዓለም አቀፍ የነዳጅና የጋዝ ምርት ወሳኝ መተላለፊያ የሆነው የሆርሙዝ ወሽመጥን ለማስከፈት በቀረቡ ሀሳቦችና አስተባበር ላይ በተፈጠረው አለመግባባት ተግባራቶች የተነሳ ውይይቱ ተቋርጧል። ፔዚሺያን ቴህራን ምንም አይነት ስምምነት የማድረግ ፍላጎት እንደሌላት ገልጸው ጦርነትም ሆነ ሰላም ከሌለበት ሁኔታ መውጣት እንደሚያስፈልግ መናገራቸውን የሀገሪቱ ዜና ተቋም ኤርና ዘግቧል። ፔዚሺያን የኢራን ባለስልጣናት ከዚህ ሁኔታ እንዴት መውጣት እንደሚቻልና የኢራንን መርሆችና እሴቶች በሚጠብቅ እንዲሁም ተቃዋሚ ወገኖች ሌላ ጥቃት ለመፈጸም እንዳያስቡ በሚያደርግ መልኩ እንዴት ስምምነት ላይ መድረስ እንደሚቻል በየቀኑ ማለት በሚቻል መልኩ ሲወያዩ ቆይተዋል ብለዋል። ጦርነት ምንም አይነት መፍትሄ እንደማያመጣ የገለጹት ፕሬዝዳንቱ በተመሳሳይ ውጊያው ዳግም ሊያገረሽ ይችላል የሚለው ላይ ለረጅም ጊዜ እርግጠኛ ሳይሆኑ መቆየት በአገሪቱ ኢኮኖሚ ላይ ጫና እያሳደረ መሆኑን ተናግረዋል። ፔዚሺያን ግጭት ሊያገረሽ ይችላል የሚል ስጋት እስካለ ድረስ ኢንቨስትመንትን ለመሳብ አስቸጋሪ እንደሚሆን አስጠንቅቀዋል። የአገሪቱን ጥንካሬ በመጠበቅ ሁኔታውን በምክንያታዊነት መፍታት እንደሚያስፈልግ በአጽንኦት ሰጥተዋል። ፕሬዝዳንቱ ከዩናይትድ ስቴትስ ጋር በቅርቡ የተደረገውን የመግባቢያ ሰነድ በመደገፍ ሰነዱ እጅ መስጠትን የሚያመላክቱ ወይም ቴህራን ስምምነት ላይ እንድትደርስ የሚያስገድድ አንቀጽ እንደሌለው ገልጸዋል። ኢራንና አሜሪካ በሰኔ ወር በፓኪስታንና ኳታር አደራዳሪነት በየካቲት ወር የተጀመረውን ጦርነት የሚያስቆምና ወደ መጨረሻው ስምምነት ላይ ለመድረስ ወደሚያስችል ድርድር ይመራል የተባለ የመግባቢያ ሰነድ ተፈራርሞ ነበር። የመግባቢያ ስምምነቱ በተግባር ላይ መግባባት ስለ ባለመደረሱ እንዲሁም በሆርሙዝ ወሽመጥ በኩል መርከቦች እንዳያልፉ ማድረግ ባለመቻሉ ንግግሮች ሳይካሄዱ ቀርተዋል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የፓኪስታን ጦር አዛዥ አስሚር የቀጠናውን ሰላምና ደህንነት ለማስቀጠል የሚደግፈውን ጥረት ለማገዝ ወደ ቴህራን እንደሚገቡ አስታውቋል። አሜሪካና የእስራኤል በኢራን ላይ የጀመሩትን ጦርነት ለማስቆም በሚደረገው ድርድር ውስጥ ፓኪስታን የአሸማጋይነት ሚና እየተጫወተች ትገኛለች።
ሁለት የፓኪስታን መንግስት ምንጮችም የጦር አዛዡ ወደ ቴህራን እንደሚያቀኑ ለሮይተርስ አረጋግጠዋል። የመጀመሪያው ምንጭ ኢራንና ፓኪስታን በቀጥታ ንግግር እያደረጉ መሆኑን አስታውቋል። ሁለተኛው ምንጭ በበኩላቸው ንግግሩ የአሜሪካ ፕሬዝዳንት ጠንከር ያለ ማዕቀብ እንደሚጥሉ የተናገሩትን ጨምሮ ሌሎች በቅርቡ የተከሰቱ ጉዳዮች ላይ እንደሚያተኩር ገልጸዋል። ምንጮች አክለውም እርሳቸው ሙኒር ከኢራን መሪዎች ጋር ስለ ሰላም፣ በኢስላም አባይ የመግባቢያ ስምምነት፣ በትራምፕ ማስጠንቀቂያ እንዲሁም በፓኪስታን፣ ቱርክ፣ ሳዑዲ አረቢያ ስምምነትና በሁቲዎች ጉዳይ ዙሪያ ይወያያሉ ተብሎ ይጠበቃል። የጦር አዛዡ ጉብኝት የሚደረገው የአሜሪካ ማዕቀብ ለመጣል ማቀዷን ካስታወቀች በኋላና ኢራንም ለዚህ እርምጃ ወታደራዊ ምላሽ እንደምትሰጥ በማዛቷ በከፍተኛ ሁኔታው እጥረት ባየለበት ወቅት ነው። አሜሪካ የምትጥለውን ማዕቀብ ዝርዝር ይፋ ለማድረግ ማቀዷን ያሳወቀች ሲሆን የዋሽንግተን ባለስልጣናት ኢራን ላይ ከጣሉት ሁሉ የከፋ ሊሆን ይችላል ብለዋል። ትራምፕ ለኢራን የትኛውንም ድጋፍ የሚያደርግ ማንኛውም ሀገር ምጣኔ ሀብታዊ መዘዝ እንደሚጠብቀው ያስጠነቀቁ ሲሆን ቴህራንን ከቀረው ዓለም ለመነጠል ማሰባቸው ይፋ አድርገዋል። በሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የመርከቦች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን የኢራን ምጣኔ ሀብትም ከዚህ ቀደም በተጣሉባት ማዕቀቦች የተነሳ ክፉኛ ተጎድቷል። የኢራን ሕዝብና ኢኮኖሚ ጣፋንታ የኢራን ኢኮኖሚ ለ40 ዓመታት በማዕቀብ ውስጥ የቆየ ቢሆንም አሜሪካ በ2018 ኒውክሌር ስምምነት ስትወጣ የጣለችው ተጨማሪ ማዕቀብ ከፍተኛ ተጽዕኖ የነበረው ነው። የኒውክሌር ድርድር ለኢራናውያን መሪዎች ሁለት ምርጫ ይዞ ነበር። ድርድሩን ተቀብሎ ኢራን ማበልጸጉን ማቆምና የኢኮኖሚውን ፈጣን እድገት ማስቀጠል እንዲሁም በማዕቀብ ውስጥ አማራጭ መንገዶች ፈልጎ ኢኮኖሚውን በከፍተኛ ጫና መታደግ። ምርጫቸው በአገር ውስጥ ታሪካዊ ፖለቲካዊ ስርዓትን በማስተካከል የኢኮኖሚ መሳደግና በውጭ ፖሊሲው በቀጠናው ተጽዕኖ ፈጣሪነት ይዞ መቀጠል ነበር። ማዕቀቡ ዋና ሐሳብ በቀን ከ4 ሚሊዮን በርሜል በላይ የሚያመርተውን የነዳጅ ሴንተር ከውጭ ንግድ የሚያገኘውን ግኝት ዜሮ እንዲሆን ማድረግ ነበር። ማዕቀቡ ከ200 ቢሊዮን ዶላር በላይ ግኝት ነው የሚያሳጣው። የኢራን ኢኮኖሚ ጠቅላላ ምርት ጂዲፒ መሰረቱን ያደረገው ነዳጅ ላይ ሳይሆን ቱሪዝም ላይ ነበር። ነገር ግን የውጭ ንግድ ግኝቱን ከፍተኛ ድርሻ የሚይዘው ነዳጅ ነው። ስለዚህ ነዳጅ ሲከለከል ኢኮኖሚ በውጭ ምንዛሪ እጥረት ክፉኛ ተመታ። ማዕቀብ ማህበራዊና ኢኮኖሚ ተጽዕኖ ብዙ ነው። ስራ አጥነት፣ የዋጋ ንረት፣ ድህነትን በተጨማሪ ኢራንን የመጨረሻ ማዕቀብ ተከትሎ ተስፋ የቆረጡ ኢራናውያን ተሰደዋል። በተለይ የተማረው ክፍል በወራት ውስጥ ይንኮታኮታል። የተባለው የኢራን ኢኮኖሚ እንደታሰበው መሆን አልቻለም። ለዓመታት የዘለቀው ማዕቀብ ተከትሎ የጨመረውን የዋጋ ንረት ለመከላከል ከነባር የውጭ ምንዛሪ ክምችት ፈሰስ ማድረግ፣ የገበያውን መተማመን ለመጨመር፣ የነዳጅ ምርትን ለማሳደግ፣ ሀገር ውስጥ ገቢን ማሳደግ፣ ቫት መጨመር፣ ድጎማዎችን ማንሳትና የቀረጥ ፍታዎችን በመሞከር በሀገር ውስጥ ምርታማነትን የማሳደግ እርምጃ ወስደዋል። የኢራን ኢኮኖሚ 3 ተዋናዮች አሉበት። እነሱም የመንግስት ድርጅቶች፣ የመንግስትና የግል ጥምረት ድርጅቶች እንዲሁም የግል ሴክተር ድርጅቶች ናቸው። ማዕቀቡን ተከትሎ መንግስት ከፍተኛ ሁኔታ ድርጅቶችን ወደ ግል አዙሯል። የመንግስት ድርሻን ወደ 20% ዝቅ አድርጎ ማዕቀቡን ተከትሎ የተፈጠረውን የገቢ መቀነስ ለመቋቋም ባለስልጣናት የፋይናንስ አስተዳደርና የመንግስት ውጤታማነት የሚያረጋግጡ ስራዎችን መስራት ጀመሩ። ከዚህ ውስጥ የሙስና ትግሉ ከፍተኛ ውጤት ነው ያመጣው። በተመሳሳይ መንግስት ከፍተኛ ድጎማ ከሚያደርግባቸው ሴክተሮች እጁን ማውጣት ጀመረ። የኢራን ኢኮኖሚ ባደጉ ሀገራት ማሽነሪዎችና ቴክኖሎጂዎች ላይ ጥገኛ የነበረ ነው። ነገር ግን ማዕቀቡ ይህንን የውጭ ምርት ለመጠቀም የሚያስችል ባለመሆኑ በሀገር ውስጥ የመተካትና ሌሎች ማዕቀቡን ከማይፈራው ሀገራት ጋር አጋርነት በመፍጠር ለማሟላት ጥረት አድርጋለች። ይህን እርምጃ ተከትሎ የአምራች ክፍሉ ከፍተኛ የሰው ኃይል ቅጣሪ እንዲሆን አስችሎታል። እንዲሁም የተለያዩ ንግድ አጋርነት ከአፍጋኒስታን፣ ከኢራቅ፣ የመንና ሶሪያ ጋር አጠናከረች። ኢራናውያን ማዕቀቡን ተከትሎ በቀጠናው ካሉ ነዳጅ አምራች ጋር ያላትን ግንኙነት ለማጠናከር በመሞከሯ ከኢራን ኢኮኖሚ መደጎም አልፎ ቀጠናው ላይ ያለው ጥረት በተወሰነ መልኩ እንዲላላ እድል ፈጥሮላታል። በማዕቀብ ወቅት ቻይና የኢራን ነዳጅ ገዢ ነበረች። አሁን ላይ የኢራን ኢኮኖሚ በከፍተኛ ዋጋ ግሽበት ወይም ሃይፐር ኢንፍሌሽን፣ በገንዘብ ዋጋ መውረድ እንዲሁም በዓለም አቀፍ ማዕቀብና በጦርነት እገዳዎች ሳቢያ ሙሉ በሙሉ እየተንኮታኮተ ይገኛል። የሀገሪቱ ገንዘብ ዋጋውን በከፍተኛ ሁኔታ በማጣቱ ምክንያት አብዛኛው ዜጋ መሰረታዊ ምግቦችና የፍጆታ አገልግሎቶችን መግዛት የማይችልበት ደረጃ ላይ ደረሰ ሲሆን የሀገሪቱን መካከለኛ የህብረተሰብ ክፍል ጎቶታል። በኢራንና በምዕራቡ ዓለም መካከል ረጅም ጊዜ አከራካሪውን የቆየውንና ባለፈው የካቲት ወር የተነሳውን ጦርነት ለማስቆም ከአሜሪካ ጋር በተደረገ የመግባቢያ ስምምነት ውስጥ ቁልፍ ጉዳይ ሆኖ የሰፈረው የታገዱ የኢራን ሀብቶችን የማስለቀቅ ሂደት አሁንም የብዙዎችን ትኩረት ስቦ ነበር። ከ27 እስከ 100 ቢሊዮን ዶላር ሊደርስ እንደሚችል የሚገመተው ይህ ሀብት
ለዓመታት በማዕቀብ ከፍተኛ ዋጋ ግሽበትና በገንዘብ ዋጋ መውረድ ለተጎዳ የኢራን ምጣኔ ሀብት ወሳኝ መሆኑ ቢታመንም አሜሪካውያን ጥብቅ ቁጥጥር ምክንያት ቴህራን ገንዘቡን በፈለገችው መንገድ እንዳታንቀሳቀስ ተገዳለች። የነጩ ቤተ መንግስት ይህንን ኢኮኖሚ ቀውስ በማባባስ ከኢራን ጋር የንግድ ግንኙነት የሚፈጽሙ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀብ እንደሚጣል አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስቴር አባቺ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተው ኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን ኢኮኖሚያዊ ሽብርተኝነት ነው ሲሉ አራሽ በኤክስ ገጻቸው ላይ ኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰነ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። እናም የአሜሪካ አዲሱ ስልት ከበባ ይሳካ ይሁን የሚለው ምላሽ ጊዜ የሚመልሰው ነው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።